ይሄ መልእክት ለኢትዮጵያ ህዝብና ለጌታቸው ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ አም ፕሮፌሽናል በሆነ ዌይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። በቃችሁ አይደል? ቢዝነሱ ያው ሁላችሁ የምትመጡት ፋይቱ እኔን ብላችሁ ነው የምትመጡት። እኔም ብላችሁ እስከመጣችሁ ድረስ እኔም ልጠቀም። ለምሳሌ 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ አም ፕሮፌሽናል ዌይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍክ ምናምን ይሄ ፕሮፌሽናል መንገድ አይደለም። ስለዚህ ይሄ ፕሮፌሽናል መንገድ ስላልሆነ እኔ አክሰፕት አላደርግም። እኔ የምፈልገው ከምናመጣው ቢዝነስ አንድ ላይ እንድንሰራ ነው። ህዝቡም እንዲያቀል የሚፈልገው አንተ በስካቫተር ተጠቀም፣ እኔ ከማንኪያ ከምንሰራው ቢዝነስ እኔ በማንኪያ አንተ በስካቫተር ነው ብዬ ጠየቁት። ከተስማማው እሺ ይላል፣ ካልተስማማው ይቀራል እንጂ ገብቶ ቪዲዮዎች ላይ ሪፖርት በማስደረግ ቪዲዮ በማስጠፋት አካውንት ላይ ሪፖርት በማድረግ እኔም ማሸነፋችን ማለት ነው። እኔ ቲክቶክ ተዘጋ አካውንት ያልተዘጋ በኢትዮጵያ ህዝብ ውስጥ ለዘላለም አንድ ቪዲዮ ሌላ አካውንት ከፍቼ ብለቅ በሚሊዮኖች ይታያል ማለት ነው። ስለዚህ አንተና ጓደኞች ጀሌዎች መተህ አካውንት በማዘጋት ይሄው እኔ አካውንቴ ልከታች እንደምታዩት ዋርኒንግ ይላል። ያያችሁት ነው። አካውንት በማዘጋት ምንም መፍትሄ አይመጣም ማለት ነው። ቢዝነስ ነው የምንሰራው። ምንም ሌላ የሀገር ጉዳይ አይደለም፣ ምን አይደለም። በቢዝነስ ከተስማማን እንስማማለን፣ ካልተስማማን አንስማማም እንጂ እንደ ፈሪ መተህ አካውንት ማዘጋት ወይም አካውንት ላይ ሪፖርት ማስደረግ አይደለም። አንተም